ዛሬ ይዤላችሁ የመጣሁት የኬክ የብርቱካን ኬክ አሰራር ነው። ላይክ ሼር እያደረጋችሁ አበረታቱኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ ወደ ቻናሌ ቤተሰቦች እንደምን ሰንብታችኋል? ዛሬ የብርቱካን ኬክ አሰራር ይዤላችሁ በጣም መጥቻለሁ። ወደ አሰራሩ እንሄዳለን። እዚህ ጋር እንግዲህ አንድ ብርጭቆ 2 ብርጭቆ ስኳር አድርጌያለሁኝ። ከዛ ደግሞ የብርቱካን ፍቅፋቂ አድርጌ አብሬ እንደዚህ ሽታ አድርጌዋለሁኝ። 4 ሀባ እንቁላል ጨምሬያለሁኝ። ኬክን በቫኒላ አድርጌያለሁ ማለት ነው። እዚህ ጋር ዘይት በናቲ አድርጌያለሁኝ። አብሬ እንደዚህ ሁሉንም አንድ ላይ ደብለቅለቅ አደረኩት በከላጥ። እዚህ ጋር ደግሞ ዘይት ተጠቅሜያለሁ ማለት ነው። ሁሉንም እንደዚህ አንድ ላይ ከደበላለቁት በኋላ በከላጥ እናንተ ከፈለጋችሁ በማማሲያ መምታት ትችላላችሁ። እኔ ግን በከላጥ ነው። እዚህ ጋር ደግሞ የብርቱካን አሲር ጨምሬያለሁኝ። ማጥለልም መብታችሁ ነው። እንግዲህ እዚህ ዱቄቱን አዘጋጅቻለሁ። ኬክን ፓውደር፣ ቫኒሊያ፣ የብርቱካን ፍቅፋቂ ወይም የሎሚ ጨምሬያለሁ ማለት ነው። አንድ ላይ እንደዚህ ድብልቅልቅ አደረኩት። ይቅርታ ትንሽ ድምጼ ጉንፋን ስለያዘኝ ነው። ዱቄቴን እዚህ ጋር እንግዲህ አብሬ እንደዚህ በማማሲያ ማሰልኩት ማለት ነው። እንዳይጓጉልባችሁ እንደዚህ ቀስ አርጋችሁ በደንብ አርጋችሁ ትመቱታላችሁ። ቀስ እያላችሁ ዱቄታችሁን እየጨመራችሁ በዚህ መልኩ እንግዲህ ትመቱታላችሁ። በጣም ነው የሚጣፍጠው የኬክ ብርቱካን አሰራር። እንግዲህ ያው እንዳያችሁት እንደዚህ እናንተ መጠናችሁን ራሳችሁ መገመት ትችላላችሁ። እዚህ ጋር ደግሞ መጋገሪያዬን አምጥቻለሁኝ። ዘይት እንግዲህ እንደዚህ አድርጌ በዘይት ቀብቼዋለሁ ማለት ነው። ላይ ዱቄት እንዳይይዝብኝ ዱቄት መስርሸበታለሁኝ። ሁሉንም በዱቄቱ በዚህ መልኩ አዳርሼ እንደዚህ ደፋሁት። ከዚያ እዚህ ጋር እንግዲህ የሰራሁትን ያዘጋጀሁትን የብርቱካን ኬክ አደረኩት ማለት ነው። በዚህ መልኩ እንግዲህ የኬክ ብርቱካን አሰራር በጣም ትንሽ ቀጠን ቢል በጣም ቡትቡት ያለ ሆኖ ይነፋላችኋል ማለት ነው። እንግዲህ ትንሽ ቆየት አድርጋችሁ ከ10 ደቂቃ በኋላ ወደ ፍሩን ትከቱታላችሁ ማለት ነው። ያው በዚህ መልኩ እንግዲህ እኔ አብስዬ አውጥቼዋለሁ። ላይ ደግሞ እንዳይደርቅብኝ የወተት ጨምሬበታለሁ ማለት ነው። ወተት የፈለጋችሁትን መጨመር ትችላላችሁ። በዚህ መልኩ እንግዲህ ይዤ መጥቻለሁ። ከላይም ብርቱካንም አፍስሼበታለሁ። ያው ለስለስ እንዲል ማለት ነው ያደረኩት። እንግዲህ ይሄን ይመስላል። ስኳርም ነሰነስኩበት። ይሄን ይመስላል። ላዩ ላይ ሶስ ሰርቼለታለሁኝ። እሱን ስሰራ እንግዲህ ካላሳየኋችሁም በሌላ ጊዜ ደግሞ እሱን ይሄንን የሰራሁትን ሶስ ነግራችሁ ይሆናል ማለት ነው። እንግዲህ ወደ ቻናሌ ቤተሰቦች የዛሬው ቪዲዮ ይሄን ይመስል ነበረ። ሰብስክራይብ፣ ላይክ፣ ሼር አድርጉልኝ እላለሁ። አመሰግናለሁ።